ሰላም እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ መጥተናል። ዛሬ ይዤላችሁ የመጣሁት የተልባ የግሪሲሊንና በውሃ አድርጌ የምሰራው የፊት ማስክ ነው። ስለዚህ ዛሬ ያው እንደተለመደው አብረን እንሰራለን። እስከ መጨረሻው ቪዲዮን ተከታተሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለዚህ ዛሬ ቤታችን በሚገኝ ቀለል ባለ ነገር የምንሰራው ማስክ ነው። የተለቀመ ተልባ የሚያስፈልገን ማለት ነው። ንጹህ ተልባ አይቆላም፣ እንፈጨዋለን ማለት ነው። ፈጭተን የምንጠቀምበት ይሆናል። ይሄ ግሪሲሊኑ ተልባውን በአቅራቢያችን በቤታችን የምናገኘው ነው። ስለዚህ ይሄንን አድርገን በደንብ መጠቀም እንችላለን። ቤታችን ሆነን ፊታችን መንከባከብ እንችላለን። ምክንያቱም ተልባ በጣም የሚጠቅመን ነው። ለፊት፣ ለፀጉር፣ ለብዙ ነገር ጠቃሚ የሆነ ነው። በውስጡም የተለያየ ንጥረ ነገሮችን የያዘ ስለሆነ እንጠቀምበታለን። እዚህ ጋር 2 ማንኪያ የሾርባ አድርጌያለሁ። ፈጭተን ደግሞ እንመለሳለን ማለት ነው። ስለዚህ በደንብ የተለቀመ ንጹህ መሆን አለበት። ምንም አይነት ቆሻሻ መኖር የለበትም። በደንብ ለቅመን ነው የምንጠቀምበት። ግሪሲሊን ደግሞ በአቅራቢያችን የሚገኝ ነው። እነዚህን አድርገን አደባልቀን የምንሰራው ማስክ ይሆናል። እዚህ ይኸው አሁን እየፈጨሁት ነው። ፈጭቼ ደግሞ ተመልሼ አሰራሩን አብረን እናያለን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የእናንተ ላይክ ነው ለኔ ሞራል የሚሰጠኝ። ፈጭቼዋለሁ። ይሄው ልክ እንደምታዩት ሆኗል። ግን ትንሽ ይቀረዋል። ደግሜ ደግሞ ፈጨዋለሁ። ፈጭተን ደግሞ አብረን የምንሰራው ይሆናልና በውስጡ ኦሜጋ 3 ያለው በጣም እርጥበት የሚሰጠን ነው። ግሪሲሊን በተለይ ለደረቅ ቆዳ በጣም ተመራጭ ነው። ለማንኛውም ቆዳ መሆን ይችላል፣ ግን በይበልጥ ለደረቅ ቆዳ በጣም እየደረቀ ለሚያስቸግረን ሰዎች በጣም ፍቱን የሆነ ነው። ፍቱን የሆነ ማክስ ነው የምንሰራ። ይሄ በአቅራቢያችን የሚገኝ ስለሆነ ይህንን አድርገን እየተጠቀምን ፊታችን መንከባከብ እንችላለን። ግሪሲሊን እርጥበት ይሰጠናል። ተልባውን በጣም ቆንጆ ነው። ኦሜጋ 3 ያለው ብዙ ነገር በውስጡ አለውና በደንብ ግን እንደዚህ ፈጭተን ነው የምንሰራው። ይሄ አሁን ዛሬ የምንሰራው ማክስ ለፊታችን ብቻ አይደለም፣ ለእጃችንም ለእግራችንም መሆን የሚችል ነው። ውርጭ በሆነ ጊዜ ደግሞ በጣም የሚጠቅመን ቆዳችን እንዳይደርቅ የሚያደርቅና በጣም ያማረ አንጸባራቂ ፊት እንዲኖረን የሚያደርግ ነው። ስለዚህ በቤታችሁ እንደዚህ አሁን እንደምንሰራው አብራችሁን እየሰራችሁ መጠቀም ትችላላችሁ። ያው በመጀመሪያ ግን አለርጂክ እንዳይኖር በትንሹ መሞከር ነው፣ ከተስማማችሁ ለመቀጠል ማለት ነው። ያው እንደ ቆዳችን የሚስማማውና ማይስማማው ስላለ ማለት ነው። ማንኛውም አዲስ ነገር ስንሞክር መጀመሪያ በትንሹ፣ ከዛ ከተስማማን በደንብ አድርገን እንጠቀማለን። እኔ አሁን ይሄ የምሰራው ማስክ ራሴ የምጠቀምበት ነው። በጣም ነው እንደምወደው። ሽታው ራሱ በጣም ቆንጆ ነው። ስለዚህ ምንም እሳት አይነካውም። በጥሬው ለቅመን አጽድተን ፈጭተን ነው የምንጠቀምበት። ያው አሁን ፈጭቼዋለሁ። አደባልቀን ደግሞ እየሰራን ደግሞ የምናየው ይሆናል። ስለዚህ ደረቅ ላለ ቆዳ በጣም ተመራጭ ነው። ለማንኛውም ቆዳ ይሆናል። ይሄ አሁን የምንሰራው በውስጡ እንዳልኳችሁ ተልባ ኦሜጋ 3 ያለው እና አንቲ ኦክሲደንትም ነው። ለቆዳችን ከግሪሲሊኑ ጋር ተደባልቆ እርጥበትን ይሰጣል። ቆዳችን ደረቅ ከሆነ ለስላሳና አንጸባራቂ ፊት እንዲኖረን የሚያደርግ ነው። ይኸው አሁን 1 ማንኪያ እዚህ ጋር አድርጌያለሁ። ትንሽ ትንሽ አድርጋችሁ መጠቀም ትችላላችሁ ስትሰሩ። ያው ለመሞከር ደግሞ በመጀመሪያ አነስ አድርጋችሁ መስራት ነው። ግሪሲሊኑን 1 ሾርባ ማንኪያ ጨምሬያለሁ። ግን እዚህ ጋር ከግሪሲሊኑ ጋር ስናደባለቀው ወፈር ያለ ስለሆነ እንዳይጎዳንም ትንሽ ውሃ አድርገን ቀጠን አድርገን እናደርገዋለን። ያው ተልባ በባህሪው የመወፈር አለው። ትንሽ እየቆየ ሲሄድ ያው 1 ሾርባ ማንኪያ ነው ያደረኩበት። ውሃ ጨምሬ ትንሽ ቀጠን አድርጌ መተዋለሁ ማለት ነው። ትንሽ ወፈር እንዲል ደግሞ ተመልሶ ውሃው ያው እንዳይልብን ነው። ግሪሲሊኑ ትንሽ እንዳይጎዳን ትንሽ ውሃ ጨመር አድርገን እንጠቀምበታለን። ያው ትንሽዬ ውሃ አድርጌያለሁ። ከዛ ግን ትንሽ ቀጠን ያለ ይመስላልና እስከሚወፍር ትንሽ ደቂቃ እንመተዋለን ማለት ነው። ወፈር ሲል በራሱ እየቆየ ሲመጣ የመወፈር ባህሪ ያለው። ይህንን ሰርተን ከ10 እስከ 15 ደቂቃ
ፊታችን ላይ እናቆየውና ቀዝቀዝ ባለ ውሃ እንታጠባለን። ይህንን ውህድ በሳምንት 2 ቀን ብንጠቀምበት በቃ በአንድ ቀን ውስጥ ለውጥ ፊታችን ላይ እናየዋለን። ፊታችን አንጸባራቂ ሆኖ እናገኘዋለን። በተከታታይ ከተጠቀምንበት ደግሞ ጥቋቁር ነጠብጣቦች፣ ፊታችን ላይ ጥቁር ያለ ነገር የሚወጣው ብጉርን የመከላከል ኃይል አለው። ስለዚህ በዚህ መልኩ እየሰራችሁ በቤታችሁ መጠቀም ትችላላችሁ። ላይክ፣ ሼር፣ ሰብስክራይብም እያደረጋችሁ አበረታቱኝ። ያው አሁን ትንሽ ወፈር እስከሚል ድረስ ነው የምንጠብቀው። ፊታችን ላይ ከ10 እስከ 15 ደቂቃ በጣም በቂ ነው። ወፈር ማለት አለበት። ትንሽ እናስቀምጠው ወፈር ማለት ባህሪ ያለው። ይሄንን እየሰራን ቤታችን ባለው በአቅራቢያችን በምናገኘው ፊታችን መንከባከብ እንችላለን። ይሄ አሁን የሰራነው ውህድ ለፊታችን ብቻ አይደለም፣ ለእጃችንም ለእግራችንም መጠቀም እንችላለን። በተለይ ቅዝቃዜ በሚሆንበት ውርጭ ሆነ በጣም በቃ ፊታችን እጃችን አንዳንድ ጊዜ በውርጭ ምክንያት በሚልበት ሰዓት በዚህ መንከባከብ እንችላለን። በጣም ያማረ ነው የሚሆነው። አንጸባራቂ የሆነ ቆዳ እንዲኖረን የሚያደርግ ነው። በአቅራቢያችን የምናገኘው ስለሆነ በውስጡም ለኛ የሚጠቅመን ስላለ ቆዳችን ብሩህና ጤናማ እንዲሆን ያደርጋል። ብጉር ከፊታችን እንዲወገድ የሚያደርግልን ነው። ሁለቱም እርጥበትን ለቆዳችን የሚሰጠን ነው። በጣም በውስጡ የሚጠቅም ነገሮች ስለሆነ ያሉት ይህን ሰርተን መጠቀም እንችላለን። ግን ማንኛውንም ውህድ ቤት ውስጥ የምንሰራውን ስንጠቀም በትንሹ ሰርተን በመጀመሪያ መጠቀም አለብን። ምክንያቱም አለርጂክ ያለን ሊኖረን ይችላል። ለአንዱ የተስማማው ደግሞ ለአንዱ ላይ ይስማማው ይችላል። በትንሹ እንሞክረውና ከተስማማን ቀጥለን ደጋግመን እየሰራን እንጠቀምበታለን። ስለዚህ ይሄን ደግሞ በሳምንት 2 ቀን እያደረጋችሁ ብትጠቀሙት ለፊታችሁም ለእጃችሁም ለእግራችሁም በጣም ቆንጆ ለስለስ ያለ ቆዳ እንዲኖራችሁና አንጸባራቂ የሆነ ቆዳ እንዲኖራችሁ የሚያደርግ ነው። እርጥበት የሚሰጥ ነው። እርጥበት እንዲጨምር ቆዳችን እንዳይደርቅ የሚያደርግ ነው። ስለዚህ በዚህ መልኩ እየሰራችሁ ውድ ቤተሰቦች ተጠቀሙ። ሌላ ጊዜም ሌላ አይነት ቪዲዮዎችን ይዤላችሁ እመጣለሁ። ትንሽ ግን ወፈር አድርገን አሁን ትንሽ አልወፈረልኝም። ትንሽ ቁጭ ካደረግነው ወፈር ማለት ባህሪ ያለው ተልባ ግሪሲሊም ያው የምናውቀው ነው። ትንሽ ወፈር ሲልልን ፊታችን ላይ አድርገን ቀጠን ካለ ፊታችን ላይ ስለማይቆይ ማለት ነው፣ የመንሸራተት ባህሪ ስላለው ፊታችን ላይ አድርገን እንጠቀምበታለን። በዚህ መልኩ ተጠቀሙ ትላለሁ።